ሳሳስ ስለደረሰ በመጡበት መንገድ ተመልሰው ወደ ቤታቸው ሄዱ። ቤት እንደደረሱም የተዘጋጀላቸው ምሳ ተመግበው ፊልም ለማየት ተያይዘው ወጡ። በመንገድ ላይ ያሉም ከኋላቸው አንዳች ድምጽ አላዛር ሲል ተጠራ። ነርሱም ዞር ሲሉ ከሱቁ ጎን ከሚገኘው ቤት በር ላይ የቆመች ልጅ ነበረች ጠራቸው። አላዛርም በእጁ ወደ ነርሱ እንድትመጣ ምልክት ከሰጣት በኋላ ቆመው ጠብቋት። እርሷም እንደደረሰች ለሁለቱም እጇን እየዘረጋች ከጨበጠቻቸው በኋላ አንገቷን ደፍታ ወደ አላዛር ስትጠጋ ሄለን ተዋውቂ ወንድሜ ነው አለ። እርሷም በድጋሚ በመልካም ፈገግቷ ታጅባ እጇን እየዘረጋች ሄለን አለች። ስም ከተለዋወጡ በኋላ አብራቸው ፊልም እንድታይ ጋብዟት። እርሷም አላመነታችም፣ አብራቸው ተከተለች። ሄለን ዳባት ላይ አሉ ከሚባሉት ባለጸጎች መሃል ያንዱ ልጅ ናት። አባቷ አቶ ፋንታውን በሀገሪቱ አሉ ከሚባሉት ነጋዴዎች መሃል የታወቁ ናቸው። በተጨማሪም ከሀገሪቱ ያሉት የቢራ ማከፋፈያዎች ባለቤትነታቸው የእርሳቸው ነው። ከቤታቸው ፊት ለፊትም አንድ ታዋቂ ሆቴል አላቸው። ልጃቸው ሄለን እርጋታዋና የምታሳየው የጨዋነት መንፈስ አለባበሷ ከውበቷ ጋር ተዳምረው የሰውን ቀልብ ይሰልባሉ። ሄለን አጠር ያለች ብዙም ቀጭን ወይም ወፍራም የማትባል ጸጉሮቿ ባንድ ተጎንጉነው ጀርባ ላይ የተለቀቁ ሲሆን የዓይኖቿ ቅንድቦች ከትላልቅ ዓይኖቿ ጋር ተዳምረው ልዩ ውበት አጎናጽፈዋታል። አፍንጫዋ በተለምዶ ጎራዳ የምንለው አይነት ቢሆንም የከንፈሮቿን ቅርጽ ተሸክሞ ሊገልጽ የማይችል አንዳች ምታታዊ ኃይል አላብሶታል። ከንፈሮቿን ፈልቅቃ መሳቅ ስትጀምር እንደ በረዶ የነጹት ጥርሶቿ ከተነቀሱት ድዶቿ ጋር ሲያንጸባርቁ በጨለማ የሚያበሩ ከዋክብትን ይመስላሉ። ስትስቅ ስርጉድ የሚሉትን ጉንጮቿን ለተመለከተ ግመጡኝ ያሰኛሉ። አጠር ካለው አንገቷ ላይ ያደረገችው የወርቅ ሐብል ቸኮሌት ከሚመስለው የሰውነቷ ቀለም ጋር አንድነት ፈጥሮ ሲያብረቀርቅ ከሳንቃ ደረቷ መሃል በመውጣት ላይ ያለ ጉች ያሉ ጡቶቿ ከለበሰችው ነጭ ስስ ቲሸርት ጋር ሲታይ አንዳቻ ማለክት አስመስሏታል። ያደረገችው ጠባብ ሰማያዊ ጂንስ ሱሪ ከዳሌዋ ጋር ተጣብቆ ሲታይ እንዲያው ዝም ብሎ ልብን ያማልላል። የሚመለከተውን ሰው አይንም ያሰክራል። ይበልጥ ደግሞ ቀርቦ ጸባዩን ላየ ልብን ያቀልጣል። ፈጣሪ ሁሉን አድሏታል። ሶስቱም ፊልም ቤት ገብተው አንድ ላይ የተቀመጡ ሲሆን እርሷን ከመሃላቸው አድርጓታል። ፊልሙን ሲከታተሉ ቆይተው እንደጨረሱ ተመልካቹ እስኪወጣ ባሉበት ተቀምጠው ስላዩት ፊልም ሲጨዋወቱ አንዳቸው አንዱን ሲያደንቁ ሲከራከሩ ነበር የቆዩት። ከዚያም ሰው ሁሉ ወጥቶ ከሄደላቸው በኋላ እጅ ለእጅ እንደተጨባበጡ የቤቱን ግንብ ወጥተው ወደ ቤታቸው ሲያመሩ አላዛር አንዱን ጓደኛውን አግኝቶ ወደ ኋላው ሲቀር ሁለቱ ግን እንደተጨባበጡ ለብዙ ጊዜ አብሮ እንደቆየ ወዳጅ እየተሳሳቁ መንገዳቸውን አቀኑ። ብሩክ እርሷን የጨበጠበት እጁ በላቡ ወርዞቷል። ሆኖም ግን እንዳይለቃት መልሳ የምትዘው ስላልመሰለው እጇን በላቡ ማጠብ ጀምሯል። ግንባሩ መሃልና ጀርባውንም ማላብ ጀምሮታል። ስሜቱን በውል ሊረዳ ባለመቻሉ እርሷ ለምትጠይቀው አንዳንድ ጥያቄ እንኳን ተገቢውን መልስ ሊሰጣት አልቻለም። ይህም ሆኖ ውስጡ የሚሰማውን ስሜት እርሷ እንድታውቅበት አልፈለገም። ብሩክ ከእህቶቹ ውጪ ከተቃራኒ ጾታ ጋር ሲቀርብ የመጀመሪያው ነው። በዚህ ሐሳብ እየተጨናነቀ ያለ ድንገት ጓላቸው ይቅርታ ዘገየውባቸው አይደል ሲል አላዛር አናገራቸው። እነርሱም በአንድ ድምፅ አይ ምንም አይደል አሉት። ብሩክም ቀጠለና ስለ ፊልም አንዳንድ ነገር ስንጫወት ነበር፣ መዘግየቱ በበኩል ያልታወቀኝም ሲል እርሷም እኔም ማለች። አላዛር ፈገግ አለና ጥሩ ያስደበርኳችሁ መስሎኝ ነበር አለና አብረው በጋራ እየተጫወቱ ወደ ቤታቸው አቀኑ። ቤታቸው እንደደረሱም ከሱቁ አጥግ ካለችው ሰፊ የድንጋይ መቀመጫ ተቀምጠው አንዳንድ ጨዋታዎችን እየተጫወቱ አመሻሹን አብረው አመሹ። ከተቀመጡበት ፊት ለፊት የነሄለን ሆቴል ይታያል። በጠርጊያ መንገዱም አላፊ አግዳሚውን እንዳስፈለገ ለማየት ያስችላል። ምሽቱ ደንገዝገዝ ማለት ሲጀምር ሄለን በማግስቱ እንደሚገናኙና እርሷ ፊልም እንደምትጋብዛቸው ነግራቸው ወደ ጭፈራ ቤታቸው አመራች። ብሩክም ጠርጊያ መንገዱን አቋርጣ ወደ ሆቴላቸው ስትሄድ እንደፈዘዘ ይመለከታት ጀመር። ከሆቴላቸው በር ላይ ስትደርስ አንድ ቀጭን ልጅ ጥቁር ሱፍ ከነጭ ሸሚዝ ጋር ያደረገ አስቆማትና ትከሻ ለትከሻ ከተሳሳሙ በኋላ እየተሳሳቁ ቆመው ሲጫወቱ ብሩክ በማየቱ ያ አብሯት የቆመው ልጅ ወንድሟ ነው እንዴ ሲል ጠየቀው። አላዛርም እንዲህ ሲል ስለ ልጁ ማንነት ገለጸለት።
ኢንጂነር ሳሙኤል ይባላል። ወንድሙ አይደለም። በጣም